ቢዝነሳችሁ ሌቨሬጅ ልታደርጉባቸው ከምትችሉባቸው መንገዶች ሁለተኛው ሴልስ እና ማርኬቲንግን አውቶሜት ማድረግ ነው። እንዴት እንደሆነ ላስረዳችሁ። ከሴልስ እና ማርኬቲንግ ቀድሞ የሚመጣው ማርኬቲንግ ነው። ምክንያቱም ሰዎች መጀመሪያ አንድን ዕቃ ከመግዛታቸው በፊት መጀመሪያ መፈለግ አለባቸው። መጀመሪያ መሰራት ያለበት ማርኬቲንግ ነው ማለት ነው። እንደ ኤግዛምፕል ኮካኮላ ኮካኮላ በኖርማል ዴይ፣ በሆሊዴይ፣ ኮንሰርት፣ በምንም ቀን ሁልጊዜ ካምፔኑን ያዘጋጃል። ሶሻል ሚዲያ ላይ ማስታወቂያ ያስታውቃል። ባነር ላይ፣ ቴሌቪዥን ላይ፣ ሬዲዮ ላይ ምንም የሚቀረው ነገር የለም። ምክንያቱም የማርኬቲንግ ጎል ሰዎች ጋር ትረስት እና ኢሞሽኑን ቢልድ ማድረግ ነው ማለት ነው። ከዛ በኋላ ነው ሴልስ የሚመጣው። ሴልስ ጋር ስንመጣ ማድረግ ያለባችሁ ስትራቴጂ የመጀመሪያው ፕሮዳክታችሁን፣ ሰርቪሳችሁን ሁልጊዜ ያንን ፕሮዳክት እንዲጠቀሙት በጣም ቀላል ማድረግ ነው። ኮካኮላን ተመልከቱ። የማይገኝበት ቦታ የለም። ሆቴል ይገኛል፣ ሬስቶራንት ይገኛል፣ የሰፈር ሱቅ፣ ሱፐርማርኬት፣ በቃ የማታጡበት ቦታ የለም። ምክንያቱም ይሄ ራሱ አንድ የሴልስ ስትራቴጂ ስለሆነ ማለት ነው። ማርኬቲንግ ማለት ሰዎች እንዲገዟችሁ እንዲፈልጉ ማድረግ ነው። ሴልስ ማለት ደግሞ ሰዎች እንዲገዟችሁ ማድረግ ነው። ማርኬቲንግ እና ሴልስ ላይ ሞር ኢንቨስት ባደረጋችሁ ቁጥር በጣም ብዙ ሌቨሬጆችን ማትረፍ ትችላላችሁ ማለት ነው።